የአቢሲኒያ ባንክ ደንበኛ መሆን ስትችሉ የሚሰጣችሁ እድል ይዞ መጥቷል። በቀላሉ ስለሱ አልሰማንም። እስቲ ነገር ይሰውልኝ ሁሌ ለደንበኞቹን በመሸለም የተለያዩ ነገሮች በማድረግ የሚታወቅ ባንክ ነው። ወረቀት ቻውቻው ካልተሸለማችሁ እናንተ ሁሌ ስሙ ይነሳል። ኢቭን ጀግኖቹን ሲያከብረኛም በቅርቡ ማስተው ነበር። መንግስት ወርቁም ብራንች ከፍቶና የተለያዩ ነገሮች በማድረግ ይታወቃል። አዲስ አይደለም፣ አሪፍ ነገሮችን ሲያመጣ የሰሞኑ ጉዳይ ደግሞ በደንብ እንግዲህ አቢሲኒያ ባንክ ሁሌም አዳዲስ ነገሮችን በማምጣት ደንበኞቹን ሰርፕራይዝ በማድረግ እንበለው አዳዲስ ነገሮችን እያመጣ የሚገኝ ባንክ ነው። እንግዲህ በአጠቃቀም በኩል በጣም በርካታ ከ905 በላይ በመላው ሀገሪቱ ቅርንጫፎች አሉት። ከዛም ባለፈ እንግዲህ ቨርቹዋል ባንኪንግን መጀመሪያ ላይ ወደ ኢትዮጵያ በማምጣት ሁሉንም አገልግሎቶች ባንክ ሄዳችሁ የምታገኟቸውን አገልግሎቶች 24 ሰዓት 7ቱንም ቀን በሙሉ ከ30 በላይ ሆነዋል። አሁን ቁጥራቸውን ጨመር በማለት ደረጃ ላይ ነው የሚገኘው። ከነሱም በቨርቹዋል ባንኪንግ አማካኝነት እነሱን ማግኘት ትችላላችሁ። ባንክ ሄዳችሁ የምታገኟቸውን አገልግሎቶች በሙሉ በቨርቹዋል ባንኪንግ አማካኝነት ማግኘት ትችላላችሁ። ሂሳብ መክፈት፣ ገንዘብ ተቀማጭ፣ ገንዘብ ወጪ ማድረግ፣ ገንዘብ መመንዘርና ሌሎችን አጠቃላይ ባንክ ሄዳችሁ የምታገኟቸውን አገልግሎቶችም እንዲሁ በአቢሲኒያ ባንክ የቨርቹዋል ባንኪንግ አማካኝነት ማግኘት ትችላላችሁ። ከዛም ባለፈ ደግሞ የተንቀሳቃሽ ኤቲኤምንም በመኪና በአቢሲኒያ ባንክ አማካኝነት ነው መጀመሪያ ላይ ያየ ነው የሞከር ነው። ስለዚህ በዚህ አማካኝነት በያላችሁበት ደግሞ በብዙ ቅርንጫፎችን በመክፈት ለእናንተ አገልግሎት የሚሰጥ ባንክ ነው። አሁን ደግሞ ለደንበኞቹ ለአዲስም ሆነ ለነባር ደንበኞቹ ምቹ የሆነ ነገር ይዞ መጥቷል። ምንድነው? እድልና አጋጣሚዎች ፈጣን ተጠቃሚነትን ይመርጣሉ። እርስዎ ፈጠን ብለው ብቻ ተሸላሚ እንዲሆኑ አቢሲኒያ ባንክ ከዳር 22 እስከ ጥር 21 ቀን ድረስ 2018 ማለት ነው ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ፣ ይደጉ የተሰኘ የሽልማት መርሃ ግብር ጀምሯል ማለት ነው። ከእርስዎ የሚጠበቀው የአቢሲኒያ ባንክ ቤተሰብ በመሆን በቅርንጫፍም ሆነ በዲጂታል አማራጮች አዲስ ሂሳብ መክፈትና ተቀማጭ ማድረግ፣ ነባር ሂሳብ ላይ ካለዎት ደግሞ ተጨማሪ ገቢ ማድረግ፣ በፊት ገጽዎና በጣት አሻራው የደንበኝነት ምዝገባ ማካሄድ፣ የአቢሲኒያ ባንክን የውጭ ምንዛሪ መመንዘር ወይም ደግሞ ገቢ ማድረግ እንዲሁም ከአቢሲኒያ ባንክ ጋር በአጋርነት ከሚሰሩ አገልግሎት ሰጪ ተቋማት በአቢሲኒያ ባንክ በኩል ክፍያ መፈጸም ነው። እንግዲህ ራይድ ስትሄዱም ሊሆን ይችላል፣ ካፌዎች ላይ፣ ሬስቶራንት ላይ ማንኛውንም የክፍያ ሂደት ስታደርጉ በአቢሲኒያ ባንክ በኩል ሲሆን ተጠቃሚ ትሆናላችሁ ማለት ነው። ያን ጊዜ የሚያሸልሙ ኩፖኖችን ወዲያውኑ ያገኛሉ። እነዚህን ኩፖኖች ደግሞ አዲስ ሃዩንዳይ ኤሰንት መኪና፣ ቲቪና ላፕቶፕን ጨምሮ ሌሎች በየ15 ቀን የሚወጡ ፍሪጅ፣ የልብስ ማጠቢያ ማሽንና ሌሎችም አጓጊ ሽልማቶች አሸናፊ ያደርገውታል ያለ ነው የሚገኘው አቢሲኒያ ባንክ። ያስታውሱ፣ የብዙ ኩፖኖች መኖር የሽልማት እድሎትን ይጨምራሉ። ይበሉ፣ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱና ይደጉ ይላል። ለበለጠ መረጃ 8397 ነው። እንግዲህ ደንብና ሁኔታዎች ደግሞ ተፈጻሚነት ይኖራቸዋል። አቢሲኒያ የሁሉም ምርጫ የዚህ ሰዓት አጋራችን ነው። የምን አዲስም ፕሮግራም እስከ 11 ሰዓት ድረስ ታደምጡ ዘንድ ጋብዟቸዋል። አቢሲኒያ የምን ጊዜ አጋራችን ነው። የአጋራችንን መልክ ሰምተን ተመልሰን መጣ